እንዴት ናችሁ? አለን እግዚአብሔር ይመስገን። ሰሞኑን እንግዲህ ስለ ኮንዶሚኒየም በጣም እየተወራ ነው ያለው። ሁሉም የራሱን ሀሳብ እያፈለቀ ነው እንደምታዩት። እኛ ግን ተመዝጋቢዎች እንግዲህ ከነሱ አልፎ ተርፎ ከነሱ ካላገኘን በስተቀር ትክክለኛውን መረጃ ከራሳቸው የወጣው ቀን የሚወጣበት ቀን ራሳቸው ካልነገሩን በስተቀር በምንም ቢሆን እኛ እንትን ማለት የለብንም። በሰው ወሬ ማመን የለብንም ማለት ነው። ምክንያቱም ሁሉም የራሱን ግንዛቤ ነው። ሁሉም ያ እንደዚህ ብሏል ከሌ እንደዚህ ብሏል በራሱ ይፈርጃል ሁሉ ነገር። ግን እኛ መወናበድ የለብንም። ምን ያክል ነው ክፍያው? የምን ያክል ወር ነው? በቃ ኮተት ሁሉ አበዛዝ ሁሉ የራሱ ጥያቄ። ያልሰማው ደግሞ እንደገና አዲስ ጥያቄ እንትን ይላል። እኛ ቴሌግራም ግሩፕ አለን ለምሳሌ የኮንዶሚኒየም ተመዝጋቢዎች ግሩፕ አለን። እዛ ላይ ትክክለኛ መረጃ ካለ ከቀጥታ ከሚመለከተው የቤቶች ኤጀንሲ እዛ ላይ ማግኘት እንችላለን። ነገር ግን እዚህ ላይ የሚለጠፈው ሁሉ ትክክለኛ መረጃ አይደለም። ለጥንቃቄ ኮንዶሚኒየም ዕጣው እንዳይሰረዝ ማወቅ ያለበት 3 ወሳኝ ህጎች ይላል። ማወቅ ያለብን ነገር ሬዲ የሆኑ ነገሮች አሉ። ለምሳሌ ውጭ ሀገር ያሉ ከሆኑ ያው በውክልናቸው መሰረት ይካሄዳል። ውጭ ሀገር ካልሆኑ እዛው ሀገር ከሆኑ ደግሞ ፋይዳ መታወቂያ ግዴታ ይያያዛል። እነሱን አያይዞ ጥንቃቄ ማድረግ ነው። እንደገና ደግሞ የሚጠበቅብንን ቁጠባችንን ማስተካከል ነው። ያው ከዚህ በፊት አቋርጠን ከሆነ እዚህ እድል ውስጥ መግባት እንደማንችል ማወቅ አለብን። ሁላችን የተቋረጠ ነገር አይመለስም፣ ሲስተም ውስጥ አይገባም። ቀጥታ ግን እድላችን ማግኘት የምንችለው ሲስተም ውስጥ ያለን ሰዎች እነሱ ራሳቸው እኮ ይፋ አድርገዋል በምን ሲስተሙ ማወቅ እንዳለብን። ማለት የዛ ላይ ያሳያል ወይ አያሳይም ወይ የሚለውን ነገር እኮ እነሱ ሊንክ አስቀምጠውልናል። ገብተን አክቲቭ ንቁ መሆናችንን አይተናል። በዛ መልኩ ማየት እንችላለን። ስለዚህ ከተለያዩ የወሬ አወናባዦች ውስጥ መግባት የለብንም እና እንግዲህ እግዚአብሔር ለሁላችንም ይርዳን እላለሁ፣ ለቆጣቢዎች በሙሉ ማለት ነው። አሁን እንግዲህ እግዚአብሔር ቢፈቅድ ከምርጫ ወዲህ ቢወጣልን ዕጣ ደስ ይለናል። ስቃዩ በዝቶብናል ሁላችንም። ሁሉም በየቤቱ ሮሮ ሞልቷልና የቤት ኪራይ ነው በተለይ ሰውን እያሳበደ ያለው ከኑሮ ውድነቱ ጋራ። እንግዲህ ሁላችሁም በሃይማኖታችሁ ጸሎት አድርጉ፣ ቢረዳን እግዚአብሔር እላለሁ። አዎ ከሱ ነው እንግዲህ ከጸሎት ነው የሚገኘው ዋናው ነገር። እንግዲህ እስካሁን ያኖረን ደግሞ ያኖረናል። እግዚአብሔር ያውቃል ስለ ሁሉም ነገር እና በርቱ፣ ጸልዩ። ተመዝጋቢዎች ተስፋ እንዳትቆርጡ። እንግዲህ እሱ ያለው ይሆንልናል። እስካሁንም ጠብቀናል። ይህም ሁሉ አመት ጠብቀናል ሁላችንም። ስለዚህ እሱ ያለው እስኪሆን ድረስ እንግዲህ መጠበቅ ነው በተስፋ። በተረፈ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። እኔ እንኳን ዜና አቅራቢ ምናምን ሳልሆን ዝም ብዬ በዚህ ጉዳይ ስለሚመለከተኝ ነው ማለት ነው። እና ምን ልላችሁ ፈልጌ ነው ከወዲሁ ተስፋ እንዳቆርጡ ያልኳችሁ። ክፍያው ሰማይ ነው፣ እኛ አንችልም፣ አቅማችን አይፈቅድም፣ በጣም ኦቨር እጥፍ ነው የሚለውን ነገር ትታችሁ ጸሎት አድርጉ። ግድ የለም ለእኛ ያለው ነገር አይቀርም። አሁን ከእነሱ ምንም የሰማነው ነገር የለም። ግን እንደ መጀመሪያው እንደተመዘገብነው ጊዜ አይደለም የሚሆነው ማለት ነው። አሁን እናንተ ስታዩት የጊዜውም ሁኔታ ሁሉ ነገር ማቴሪያሉ ትላንትና በነበረው ዓለም ላይ በሙሉ እኛ ሀገር ብቻ አይደለም ዓለም ላይ በሙሉ ያለው ነገር በሙሉ ተቀጣጥሏል። ሁሉ ነገር ኦቨር ሆኗል። በዛ ልክ እግዚአብሔር ቢፈቅድልን ተመጣጣኝ ያደርጉልናል። ከነሱ የሰማነው ነገር የለም። ይሄን ያክል ነው ካሬ፣ ይሄን ያክል ነው የሚል ከመንግስታት ምንም የሰማነው ነገር ስለሌለ፣ ስለዚህ እነሱን መጠበቅ ብቻ ነው ያለብን። በጭንቀት ራሳችንን ማስጨነቅ የለብንም ብዬ ነው የማስበው። ተረጋጉ ብቻ። የሚጠበቅባችሁን ነገር ድንገት ሲወጣ ሬዲ መሆን አለብን ብዬ አስባለሁ። ድንገት ከወጣልን ያው ያ ነገር እንዳያልፈን ቻንሱ ከእሷ ከወይዘሮ አዳነች ከከንቲባ አዳነች አቤቤ የሰማሁት ነገር ቢኖር እኔ ልክ ቤቶቹ ሲወጡ የመጀመሪያ ክፍያው የሚጠበቅባችሁን ክፍያ መክፈል ካልቻላችሁ ባንኩ ይወርሰዋል ማለት። ይሄ ማለት ባንኩ ያንን ከኛ ይጠብቃል ማለት ነው። ያንን መክፈል ካልቻልን ያው ወደሱ ይተላለፋል። ይሄ ስምምነታቸው ይመስለኛል፣ የተስማሙበት ጉዳይ ነው። ስለዚህ ለዛ ነገር ዝግጁ መሆን አለብን። ከየትም ይሁን መቼስ
አኑሮናል እስካሁን። ምክንያት አያጣም እግዚአብሔር በተለያየ ነገር ውስጥ ላይ ምክንያት ይፈጥራል ብዬ